What's up guys? So ዛሬ ቀን ምንድነው? ዛሬ ሮብ ሮብ ነው። ሶ ትሬድ ሪካፕ ላድርግላችሁ። ዛሬ today was a bad day actually. ሁለት ሉዚንግ ትሬድ ነው ያጋጠመን። እዚህ ጋር ማርኬት ተከፈተና ቀጥታ ወደ ታች ባውንስ አደረገ ማለት ነው። ከዛ እዚህ ጋር ምን አገኘን? 4 hour fair value gap like 4 hour fair value gap እዚህ ጋር 4 hour fair value gap አለ። እሱን ተች አድርጎ ተመለሰልን። ከዛ like it was like horrible በጣም ስጠልይ ፕራይስ አክሽን ነበር። ከዛ እሱን ታፕ አድርጎ ወዲያው ኢንቨርስ እንዳደረገ ለጋባው ይሄ like ምንም እንትን አላሳየኝ ኢንቨርሳል ማለት ነው። ከዛ እሺ ብዬ ጠበቅኩት እየሄደ እዚህ ጋር 5 ሚኒት ስናይ ኦቨርኦል እንትናችን ቡሊሽ ቤሪሽ ስለነበር እዚህ ጋር ፌር ቫሊ ጋፕ አለ። እዚህ ጋር ፌር ቫሊ ጋፕ ፈጠረ። ፌር ቫሊ ጋፕ ፈጠረልን እዚህ። ከዛ እሱን ፌር ቫሊ ጋፕ እዚህ ጋር እሱን ፌር ቫሊ ጋፕ ተች አድርጎልን ማለት ነው። እዚህ ጋር እንደምታዩት ፌር ቫሊ ጋፓችን ተች አድርጎ ወዲያው ኢንቨርስ አደረገ። ይሄንን ፌር ቫሊ ጋፕ ኢንቨርስ ያደርግልኝ ሾርት ገባሁት። እዚህ ጋር ሾርት ገባው ማለት ነው። ቴክ ፕሮፊቴን ይሄንን ሎው አደረኩት። ከዛ ላይክ እንደምታዩት ወዲያው ነው ያስወጣኝ። ኦኬ ሶ ይሄንን 4 hour አይደለም ምን ቢያሰብኩኝ ይሄንን 4 hour ሪስፔክት እያደረገ ነው ማለት ነው ብዬ እዚህ ጋር ኢንቨርስ አድርጎልን የለ እዚህ ጋር ኢንቨርስ አደረገልን ፕራይሳችንን እዚህ ጋር ማለት ነው። ከዛ እዚህ ጋር ፊብ ሪትሬስመንት የሚታያችሁ ከሆነ እዚህ ጋር 0.5 ተች አድርጎልን የተመለሰው። so this was a great condition for me። እዚህ ጋር ሎንግ ገባሁት። ይሄንን ኢንቨርስ አድርጎ ወደዚህ እስከሚመጣ ነው የጠበቅኩት actually እዚህ ጋር ገባሁት። ስቶፕ ሉዚንግ እዚህ አደረኩት። ቴክ ፕሮፊቴን ደግሞ ይሄንን 5 ሚኒት ፌር ቫሊ ጋፕ አደረኩት። ይሄን 5 ሚኒት ፌር ቫሊ ጋፕ ነው። ግን ያው ይሄንንም እንደምታዩት ሉዝ አድርጎታል። ትንሽ ወደ ላይ ሄዶ like እዚህ ብሬክ ኢቭን ላደርገው ነበር አላረኩትም። somehow እዚህ አካባቢ ምናምን ስለገባሁት አላረኩትም ብሬክ ኢቭን። so losing trade ዛሬ ስንት ሉዝ እንዳደረኩ ልንገራችሁ። 50 no way እስካልኩት first trade ስንት ሉዝ አደረኩኝ 25። second trade ደግሞ 39 $64 ነው like ዛሬት it's very disgusting። so የዛሬው ሪካፕ ይሄንን ይመስላል። $64 ሉዝ አድርገናል። ለፈጣሪ ፍቃድ እናስመልሰዋለን። ነገ እናስመልሰዋለን። so ነገ እስከምንገናኝ ፒስ አውት። ወዳችኋለሁ።